ጉላም ይባላል መሰረታዊ ነገር ጉላም ሲባል ከአንድ አመት አው ከተወለደበት እስከ 15 አመት ባለው እስከ 16 እስከ 17 ባለው ለአቅመ አዳም የደረሰ ትንሽ የተሻገረ ጉላም ይባላል አማ የዘዕ የሚባለው የተቃረበ ማለት ለአቅመ አዳም የተቃረበ ወጣት ማለት ነው ጉላም ነበርኩኝ የዘዕ ነበርኩኝ ለምን ጉላም በሚል አልተብቃቃም አይበቃም ጉላም ሲባል ሁሉንም ስለሚያካትት ማለት አማ የዘዕ ከተባለ ለአቅመ አዳም የተዳረስኩኝ ወጣት ልጅ ነበርኩኝ አለ ሐሳን ኢብኑ ሳቢት ابن 7 سنين او 8 ይህም ያሳየው ያኳን እና ለኢማሙ ዘሃቢ ሐሳን ኢብኑ ሳቢት ረጅም እድሜ አላህ እንደሰጠው ግን ኺላፍ አላቸው ከፊሎች 120 አመት 60 አመት በእስልምና 60 አመት በጃሂልያ ኖሯል አሁን በጃሂልያ ብንሰራው ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ ነው ክስተት የተከሰተው እሱ ያኔ የ7 አመት አው 8 አመት ወጣት ልጅ ነበር ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ተልከው አስለመው ሲሰደዱ ነብዩ ሰለላሁ ዐለይሂ ወሰለም ስንት ሊሆን ነው 60 አመት አይደል 60 አመት ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ ስንት ነበር 40 13 አመት ምን አሉ 13 አመት መካ ላይ ቆዩ ከዛ ሲሰደዱ ስንት ነበር 53 አመታቸው ያኔ ሲወለዱ ነው 7 አመት አለ ስንት ሊሆን ነው 60 አመት ነው 60 አመት ስለዚህ ኢማም ዘሃቢ የጠቀሰው ያ ሐሳን ኢብኑ ሳቢት እድሜ መቶ የተቃረበ ነበር ያለው ራሱ ይከለም ናም እሱ ግን ሙባለጋ አድርጎ አንዳንዱ ላይ 160 180 ተብሏል ያው ግን 80 ከ80 እስከ 100 ያለው የሚባል ሐሳን ኢብኑ ሳቢት እድሜ ናም አላህ ረጅም እድሜ ተሰጣቸው አይማውን ለማውት ነበር قال والله اني لغلام يسع ወጣት ልጅ ነበርኩኝ አለ ابن 7 سنين 7 አመት او 8 او 8 አመት አአቂሉ كلما سمعت አአቂል እገነዘብ ነበርኩኝ አለ كلما سمعت ምሰማውን ነገር ሁላ እገነዘብ ነበርኩኝ አለ ይህ ያሳያል አንድ ሰው በ6 አመት በ7 አመት በ8 አመቱ ከምን ደረጃ እንደሚደርስ ነው በብዛት ለዛ ነው ጅምሁር ዑለማ ያሉበት አንድ ሰው ሚለየው 7 አመት ከደረሰ ነው ይላል ትንሽ ደረሰ የሚባለው ራጂሁ ግን ገባ እድሜ አይገደብም 7 አመት ሆኖ ይደርሳል አንዳንዴ ደግሞ በ5 አመቱ ይደርሳል መህሙድ ኢብኑ ረቢብ የተባለው ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም 5 አመት ላይ ያደረጉለትን ዱዓ ተገንዝቧል በ5 አመቱ ለይቷል ሙመይዝ ሆኗል ሌላው ደግሞ በ7 አመት በብዛት 7 አመት 8 አመት ይለያል አማ አንዳንዴ ካልተመቸው አው ካስተዳደጉም ታዲር ይኖራል ፋና 12 አመት ራሱ ደርሶ ማይነይ ይኖራል አንዳንዴ 10 አመት 12 ገና ይሆናል አንዳንዴ ገና ይሆናል አላክለ በዚህ ቦታ ላይ መሰረታዊው ነገር አንድ ሰው ለየት ይባል አንድ ወጣት አይ መልአው ልጅ መለየት ሲጀምር መለየት ጠይቀዋለህ ይሄን ምንድነው ሴቶች መሃል ሲገባ እንዲህ የሚለይከው እከሌ እንዲነስ እከሌ ቁንጂት እከሌ እንዲህ ማለት ከጀመረ ችግር ነው ማለት ነው ማስቀረት አለበት መግባት የለበት ለይቷል ይባላል ብሉ አይባልም ብሉ ማለት እኮ ትልቅ ግብዳ ሰው ማለት ነው ያ ፈጣ ነው አንዳንድ 12 አመት ካልሞላቸው ብለው ያስገቧቸውና ከዛ በኋላ ደረጃ ይመድባሉ እከሌት ምናምን ያለ ተፈጠረ መሆን ያለበት መለየት ተጀመረ አንዳንዶች اذا فرق بين الدابه والمرء ይላል እንስሳና ግመል መሃል መለየት ከጀመረ خلاص አይገባም አው ሴትና ግመል መሃል መለየት ሴትና ግመል መለየት ከጀመረ አንዳንዶች ከዚህ ጠበብ አረጉትና اذا فرق بين التمره والجمره ተምርና ፍም መሃል መለየት ሁለቱን ከሰጠኸው ተምር አለ ፍም አለ ውሰድ ከሁለቱ ብለው የሚያስተስተው ሲያየው ፍሙ ነው ትንሽ የሚያበራው ማለት ነው ያቺን ለመውሰድ ከሞከረ ገና ነው ማለት አይደለም አማ ይሄ ጥሩ አይደለም ብሎ ተምሩን ከወሰደ ለይቷል ማለት ነው ከዛ በኋላ መጠንቀቅ አለበት አላኩልን እድሜ ገደብ የለውም 7 አመት 8 አመት አይባልም ምንድነው መለየት ከጀመረ ሴቶችም ጋር አይገባም አጅነቢ ይሆናል ሁሉም የራሱ ሙአመላ አለው ተለይቷል ይባላል ከሐዲስም ቢሆን ሙመይዝ ነው ይባልና ሐዲሱን ተቀባይነት ይኖረዋል በዛን ጊዜ ሰማው ማለት ነው ኢማም ቡኻሪ ኪታቡ ለኪታብ العلم ላይ ባቡን متى يصح سماع الصغير متى يصح سماع الصغير ልጅ ያለፈው መች ነው ያስተላለፈው አው የሰማው ትክክል የሚባለው ተገንዝባል የሚባለው ሚለን አስቀመጠ ከዛ የመህሙድ ኢብኑ ነቢይን ቅሳ አስቀመጠ ሌሎችም ራጂሁ ያስቀመጥነው ነው ራጂሁ የሚለይ ነገር ካለው በእድሜ 7ም 8ም ከዛ በላይም በታች ይሁን ለየ ይባላል ካለየ በእድሜ ቢበዛ ራሱ አለየም ይባላል እዚህ ቦታ ላይ ግን ሐሳን ኢብኑ ሳቢት ስንት አመቱ ነበር 7 አው 8 ነበር ግን አቂሉ ኩለማ ሰማዕታ مسمعون ነገር ሁሉ አገነዘባለው እለይ ነበር ሲያል قال والله اني لغلام يسع ابن 7 سنين او 8 اعقل كل ما سمعت يسمعون ነገር ሁሉ አገነዘባለው اذ سمعت يهوديا يهودي በሰማው ጊዜ بعلى صوته كف ባለ ድምፁ አይሁዲ ሲጣራ ሰማሁታል على عظمه يفرد على عظمه ማለት ግንብ ነው እንደ ግንብ ይገነቡታል ይሳጠሩ ያጥሩት ያው የሆነ ቦታ አጥረው ከለለ ያስቀምጡታል ብዙ ጊዜ የሚጠቀሙት መጠበቂያ ነው ከጠላት
ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ኸንደቅ ዘመቻ ላይ ሲወጡ ለሴቶችና ለህፃናት ሲፈሩ ኦጦም ላይ ያደረጓቸው እዛው አስገቧቸው የሚጠበቁበት ትልቅ ግንባታ ነው እና አንዳንዴ ደግሞ የሆነ ነገር ማድረቂያ አው ይጠቀሙት ነበር እዛ ላይ ይወጡ ነበር አላኩልን ያ አይሁዲ እዛ ላይ በወጣበት እንዲህ አላል እዛ ላይ ሆኖ ተጣራ ሲጣራ ሰማው ሱፋን ኢብኑ ሳቢት ያኔ ይላል እተመጠ ይሁዲን ቢአላ ፎሲ على عطمه يثرب على عطمه يثرب መዲና ላይ ማለት يثرب ይባል ነበር ስሟ በኋላ ተጠልቷል መዲና ትባላለች ጣባ ትባላለች ጠይባ ትባላለች ከመዲና ስሞች መዲና ጣባ ጠይባ يثرب ይባል ተጠልቷል يقولون يثرب وهي المدينه يثرب ይሏታል መዲና ነች አሉ መዲና ነው መባል ያለበት አላኩል መዲና ላይ ትልቅ ግንብ ላይ ወጥቶ አንድ ይሁዲ ሲጣራ ሰማው ምን ብሎ ይጣራል ያ ማዕሸረ ይሁዳ እናንተ አይሁዶች ሆይ hatta ይሰማው ተሰባሰቡ እናንተ አይሁዶች ወደኔ ማለት ነው ተሰብሰቡ ኑ ልንገራችኋል ሲሰባሰቡ قالوا له ብለዋል ወይለከ ማለክ ወየውልህ ምን ሆነህ ነው ምን ነክቶ ሆነ ለምን ተሰበሰብከን ለምን የተጣራኸው ብሎ ሲሉት قال طلع الليل طلع ወጥቷል ብቅ ብሏል الليل በዛሬው ሌሊት نجم احمد يا احمد ኮከቡ ወጥቷል الذي ولد به የተወለደበት አህመድ ነብዩ ሚላከው ነብዩ ሰለላሁ ዐለይሂ ወሰለም ስም ነው አህመድ መሐመድ የተወለዱበት ኮከብ ዛሬ ወጥቷል በዛሬ ቀን ተወልዷል ማለት ነው ብሎ ነገራቸዋል ሐሳን ኢብኑ ሳቢት ያኔ ገና 7 አመት እያለ ማለት ነው عن خالد بن معدان عن اصحاب رسول الله صلى الله عليه وسلم ورضي الله عنهم كان يصلى على الله كصحابه الله يبدلنا اي بدوناቸው ስብስብናቸው انهم قالوا له بلو عليه الصلاه النبي صلى الله عليه وسلم اخبرنا عن نفسك فلراس نفس نجران بلو عليه الصلاه حديثنا خلفنا قال نعم النبي صلى الله عليه وسلم ان شاء الله انا دعوه ابي ابراهيم يا ابات ابراهيم دعاء وبشرى عيسى عليه السلام والسلام يا عيسى يا الله صلاتنا سلام رسول يهوننا يا عيسى بالصلاه نيا ورأت امي شاهدنا يتفلق يهي በተወለዱበት ሌሊት የነብዩ ሰለላሁ ዐለይሂ ወሰለም እናት ተመለከተች ورأت امي እናቴ ተመልክታለች አሉ ሰለላሁ حين حملت بي بني او انين ارجزا ይያላ ነው ሰለላሁ حين حملت بي انه خرج منها انه مهون خرج وطال منها كفا نور برهان ሲወጣ ተመለከተች አለ اضاءت له قصور الشام اضاءت ያበራች ለዛ ኑር له ለዛ ለብርሃኑ ከሷ ላይ ወጣው ብርሃን قصور الشام የሻም ህንጻዎች ያበራችለት ብርሃን ያበሩለት ብርሃን ሲወጣ እናቴ ተመልክታለች አሉ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ሐመለት ቢያል እርግዝና ላይ ሆነ ይሄ የሚያሳየው እንዴት የነበረ ሩእያ ነው አው በምንድን ነው ያየሽው እኔ ሰለላሁ ዐለይሂ ወሰለም ተፈضل በህልም እንደሆነ ነው በህልም ነው ያየሽው በዚህ ግን በሌላው ሪዋያ ባሳለፍ ነው በእውን ራሱ ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ ከነብዩ ሰለላሁ ዐለይሂ ወሰለም ብርሃን እንደወጣ ያ ብርሃን ሻም ላይ እንዳረፈና ሁሉም እንደተመለከቱት አሳልፈናል ስለዚህ እነዚህ ናቸው ክስተታት የተከሰቱት ነብዩ ሰለላሁ ዐለይሂ ወሰለም በተወለዱበት ሌሊት አንድ እነዛ አይሁዶች ሌሎችን ጠንቋዮች ከጂን መስዋዕት ብዙ የተናገረው ሰፋ ያላል ከዚህ ውጭ ባለው አስተው ቢጠቅሱት ነብዩ ሰለላሁ ዐለይሂ ወሰለም እንደተወለዱ የተናገሩት ማለት ነው አንድ ሁለተኛው ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም እናት ብርሃን ወጥቶ ያ ብርሃን ሻም ላይ የነበሩ ህንጻዎች ላይ ወደ ሶሪያ ፍልስጤም ያሉት ሀገሮች ሻም ሀገሮች ይባላሉ እዛ ላይ የነበሩ ህንጻዎች ራሱ አብርተዋል ታይተዋል በዛ ብርሃን በምንድን ነው የተፈሰረው ኑሩ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ብርሃን ናቸው ለዓለም በአጠቃላይ ያረፈው ያ ብርሃን የት ነው ሻም ነው ሶሪያ ነብዩ ሰለላሁ ዐለይሂ ወሰለም ዲን እዛ የበለጠ ስለሚያርፍና ስለሚስፋፋ ማለት ነው ቃል ይህ ነው صحيح አሁን ባይት የሆነ ነገር ቅሳ ይጠቅልናል ዋማ ማዱክራ አማ የተጠቀሰዋል ምን ارتجاج ኢዋን ክስራ ምን ارتجاج መንቀጥቀጥ ማለት ارتجف መንቀጥቀጥ ተንቀጠቀጠ ተሰበረ ተፈረካከሰ ሚል ነገር መስዋል ኢዋን ክስራ ኢዋን መቀመጫው ነው የኪስራ የታወቀ ነው የፋርስ መሪ የነበረ ያኔ ትልቅ የሚባለው ግዛት ትልቅ የሚባለው ሀገሮች ኪስራ የዛ መሪያቸው የፎርስ ሀገር መሪ ነበር ኪስራ ይባላል ያ መንግስት የዛ ሀገር ኢዋኑ ትልቅ መቀመጫ አዳራሽ ነበሩ በጣም ከፍ ያለ በል ያኔ ከነበሩት ዓለም ላይ ከሚባሉት ረጅም ነገሮች አንዱ ተደርጎ ይቆጠር ነበር ከርዝመቱ የተነሳ ወደ 300 ዘራዕ ነው በሰማይ ተብሏል 300 ክንድ 150 ሜትር ወደ ላይ ማለት ነው እንደዛ ተብሏል መቀመጫ አድርጎ ይቀመጥበት ነበር ከዛ ሌሎቹ አጠገቡ ይቀመጣሉ ያጅቡታል ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ ያ ነገር ተንቀጥቅጦ ተሰባበረ ተፈረካከሰ ነው የሚለው ሐዲሱ ኢዋን ክስራ ይባላል ናም
وسقوط الشرفات وسقوط መውደቅ ማለት الشرفات ከፍ ያሉ ቦታዎች ከዛም ከኢዋኑ ይሁን ከዛም ውስጥ የነበሩ አንዳንድ ከፍ የተባሉ የነበሩ ድንጋዮች ሲፈረካከሱ ሲወድቁ ሳዩ በዛን ቀን وخمود نيران المجوس وخمود መጥፋት خمدت النار ማለት እሳት ጠፋች ማለት خامس ጠፋ ማለት خمود መጥፋት نيران المجوس የመጁሶች እሳት ጠፋች ያንቀል ፎርሶች ፋርስ ላይ የነበሩት መጁሶች ነበሩ መጁሶች ምንድነው የሚያመልኩት እሳት ነው የሚያመልኩት ያቺ እሳት ያቀጣጥሏታል አንድም ቀን አጠፋም ሰልማን ፋሪሲ ከማስለሙ በፊት ፋርስ ሀገር እያለ ለሷ ማገዶ እሱ ነበር የሚያቀጣጥላት እንዳጠፋ ያቺ ኒራን የመጁሶች እሳት 1000 ዓመት አልጠፋችም ማለት ያቀጣጥላት ያጠፋም 1000 ዓመት ያን ቀን ግን ነብዩ ሰለላሁ ዐለይሂ ወሰለም በተውሂድ በእስልምና በዲን ስለተላኩና የተውሂድ ጠርአው የሽርክ ነገር ተቃራኒ ያደርጉ አላህ ስለላካቸው በዛን ቀን ያቺ እሳት ጠፋች ሐዲሱ አንድ ነው ይሁላ ረጅም ቅሳ አካተያዙ አንድ ረጅም ሐዲስ ነው ቢፎ ባይት ነው ወሩያ المبذان ወሩያ እንዲሁም ህልም ማየት المبذان ሙበዛን ማለት ቃዲ ቁዳ አልፉርስ ፋሪሶች የኪስራ ቃዲ ቁዳ ነበረው ቃዲ ቁዳ ማለት ነው ቃዲ ቁዳ ማለት የዳኞች ምንድነው የዛ የዳኞች ዳኛ ይባላል ልክ በሆነ መልኩ ጥላቅ ማድረግ አይቻልም የዳኞች ዳኛ አላህ ነው መልክ አምላክ እንደማለት ነው ግን የሚፈለግበት ይገደባል ቃዲ ቁዳት ፉርስ ዛገር ቁዳቶች ዳኞች ዋናቸው የተባለው ልክ አሁን ጠቅላይ ሚኒስትር እንደሚባለው ቦታው ደረጃው ማለት ነው ያ ሙበዛን ይባላል በእነሱ ቋንቋ በእነሱ አባባል ያ ሙበዛን ህልማየ እንዲህ ሲመጣ እኔ ሰለላሁ ዐለይሂ ወሰለም ስልጣን ሲመጣ የበላይነት ሲያገኙ የነሱ ስልጣን ሲወድቅ ተመለከተ በዛን ቀን ማለት ነው ያ ባይት ነው በሌላ ሪዋያ ተባለ ሴና ሐመለት አሳለፈና ራሱ ያሳለፈው ሪዋያ ራሱ ማካነ በዱ አምሪክ በሚለው ምንድነው ያለው ወራአት ኡሚ انه خرج منها نور اضاءت له قصور الشام ሚለው አሳልፈናል በብዙ ሪዋያ መጥቷል አያ ምንድነው ሐመለት የሚል የለም እርግዝና ላይ እያለች አይደለም የተባለ እርግዝና ላይ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ብርሃን ያየች እርግዝና ላይ ሆና ነው ከተባለ ያ ሩእያ ምንድነው ህልም ነው በህልም ነው የምታየው እንጂ እርግዝና ላይ ሆኖ የወጣ ነገር የለም በእውን ማለት አማ ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ ያኔ ከሆነ የተባለው ምንድነው በእውን ያየችው ብርሃን ሲወጣ ነው ሁለቱም ሰሂህ ነው መጀመሪያ በመናም አየች ብርሃን ሲወጣ ከዛ በኋላ በእውን ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ ብርሃን ሲወጣ አየች ሁለቱም ሰሂህ ነው طيب قال ورؤيا المبذان ምንድነው ተባለ የዛ ሀገር ምንድነው ቃቢው ትልቁ ማለት ነው ቃብል ቁዳት የተባለው የፉርሶቹ ምን አየ ህልም አየ ትልቅ የሆነ ህልም አየ በኔ ሰለፍ ነው ይህ የሚባለው ክስተት በአጠቃላይ እነዚህ ነገሮች ተከሰቱ ነብዩ ሰለላሁ ዐለይሂ ወሰለም በተወለዱበት ሌሊት የሚለው ምንድነው ضعيف ነው አልሰበተም የሰበተው ያሳለፍነው ነው وانه ولد مختونا وانه استاذ ነብዩ ሰለላሁ ዐለይሂ ወሰለም ولد ተወልዷል መክቱንን የተገረዙ ሆነ ነብዩ ሰለላሁ ሲወለዱ ራሱ ተገርዘው ነው የተወለዱት ሚለው አባባል ይህ ضعيف ነው አልሰበተም በሐዲስ ደረጃ አልሰበተም አንድ አልተረጋገጠም ሁለተኛው ዑለማዎች ኺላፍ አላቸው ሶስት ቀውል አላቸው አንዳንድ ዑለማዎች ነብዩ ሰለላሁ ሲወለዱ ተገርዘው ነው የተወለዱት ያሉት ሁለተኛው አብዱል ሙጠሊብ የነብዩ ሰለላሁ ዐለይሂ ወሰለም አያት እሱ ነው የገረዛቸው ለምን ነብዩ ሰለላሁ ሲወለዱ አባታቸው ሞቶ ነበር ከዛ በኋላ አያታቸው ተጠሪ የነበረው ለነብዩ ሰለላሁ ዐለይሂ ወሰለም እሱ ነው ወሊማ አዘጋጅቶ ሰብስቦ አቂቃ አድርጎ ነብዩ ሰለላሁ ዐለይሂ ወሰለም የገረዛቸው ያ ነው ሰሂህ ራጂው ሶስተኛው ቀውል መላእክቶች ናቸው የገረዛቸው ነብዩ ሰለላሁ ዐለይሂ ወሰለም መላእክቶች መጥተው ያኔ ከፊሎቹ ልባቸውን ሰንጥቀው ሲያወጡ ያን እንደሚመጣው ኢንሻአላህ በዛን ጊዜ ነው መላእክቶች የገረዟቸው ተብሏል ራጂው ግን ነብዩ ሰለላሁ ዐለይሂ ወሰለም አንድ ተገርዘው ነው የተወለዱት ውድቅ ነው ሁለተኛ መላእክቶች ናቸው የገረዟቸው ውድቅ ነው የሚያሰብተው ነገር የለም ሳይው ምንድነው አብዱል ሙጠሊብ አያታቸው እሱ ነው የገረዟቸው ነብዩ ሰለላሁ ዐለይሂ ወሰለም መፍቱን ነበሩ የተገረዙ ነበር ያ ግልጽ ነው በዛ ጊዜ ተገርዟል ለምን አይሁዶች ነሳራዎች ብዙ ጊዜ አይገረዙም ነበር በዛን ለዛ ነው ሄራቅል የነብዩ ሰለላሁ ደብዳቤ ሲመጣው ደብዳቤ ከመቀበሉ በፊት ተመለከተ በኮከብ ሲመለከት ምን አለ የዚህ ኡማ መልክ ንጉስ የሆነው ሰው ዛሬ ተወልዷል አው ዛሬ ግልጽ ሆኗል አለ ነብዩ ሰለላሁ ዐለይሂ ወሰለም ሲመለከተው የተገረዘ ነበር እስቲ ተመልከቱ ተባለ ሲመለከት አይሁዶች ብቻ ነው የሚገረዙት ሌላ የሚገረዝ የለም ተባለ አይሁዶች ይገረዙ ነው ከዛ በኋላ ሲፈለግ ነብዩ ሰለላሁ ዐለይሂ ወሰለም ሲያጠያይቅ ነብዩ ሰለላሁ ዐለይሂ ወሰለም ደብዳቤው ሲመጣቸው ጠየቀ مختون يتجرز ናቸው ወይ ሲል ነብዩ ሰለላሁ ዐለይሂ ወሰለም نعم هو مختون والعرب يختتنون طبعا እሱም የተገረዘ ነው አረቦች ራሱ ይገረዛሉ
አለ የታወቀ ነው ሲባል ሰላፍ ያኔ ህረቅ የዚህ ኡማ ነብይ ነው ብሎ መሰከረ። አላኩል ነብይ ሰለላሁ ዐለይሂ ወሰለም ነበር የተገረዙ ነበር። ማን ነው የገረዛቸው? ኺላፍ አለው። ራጂሁ ማን ነው? አብዱል ሙጣሊብ ነው። ነብያቶች አው መላእክቶች ይባል ውድቅ ነው። ነብይ ሰለላሁ ዐለይሂ ወሰለም ሲወለዱ እንዲሆነ ነው የተወለዱት የሚለው ሐዲሱ ضعيف ነው። وغير ذلك من الدلالات وغير ذلك ከዚህ ነገር ውጭም ያሉት من الدلالات አንዳንድ ማጠናከሪያ ማመሳከሪያ የሆኑ ክስተቶች ነብይ ሰለላሁ ዐለይሂ ወሰለም በተወለዱበት እንዲተከሰቱ የተወለዱበት ቀን የተባለ ሁሉም ውድቅ ነው ضعيف ነው። የተበተው ያሳለፍነው ሶስት ነገር ነው። فلا يصح منها شيء فلا يصح አልሰበተም ከነብይ ሰለላሁ ዐለይሂ ወሰለም አልተረጋገጠም። የተወራው ሁሉ የተዘገበው ሁሉ የተባለው ሁሉ አይደለም የምትቀበለው ሲራ ላይ ሰሂሁ ተመዝኖ ተጠርጥሮ ዑለማዎች ያሰበቱት ትክክለኛው ሲራ ነው መቀበል ያለበት። ለዚህ እነዚህ በአጠቃላይ ክስተታቶች ውድቅ ናቸው። فلا يصح منها شيء ከሷ ምንም የሰበተ የለም። የሰበቱት ሶስት ክስተታት ናቸው። ማን ይደግማቸዋል? ነብዩ ሰለላሁ ዐለይሂ ወሰለም በተወለዱበት ሌሊት የተከሰቱት ምንድን ናቸው የተከሰቱት? አሁን ያዝናቸው ሶስት አንደኛው ወይም አይሁዲው መካ ላይ የነበረው አጠያየቀ ስለ ነብዩ ሰለላሁ ዐለይሂ ወሰለም ተወልደዋል። ከዛ በኋላ ሲያያቸው እሳቸው መሆናቸውን ሲያቅ ምን አለ? ወደቀ፣ ራሱን ሳተ። ሁለተኛው የነብዩ ሰለላሁ ዐለይሂ ወሰለም እናት ነብዩ ሰለላሁ ዐለይሂ ወሰለም ስትወልድ ከሷ ምን ወጣ? ብርሃን ወጣ። ትልቅ ክስተት የታወቀ። ሶስተኛው ሐሳን ኢብኑ ሳቢት ምንድነው? ወጣት ነበርኩኝ አው ልጅ ነበርኩኝ ገና ሁሉ ነገር ግን እለይ ነበርኩኝ አለ። 7 ዓመት አው 8 ዓመት በዛን ቀን አንድ አይሁዲ ተጣራ። አይሁዶች ሲሰባሰቡ ምን አላቸው? طلع في هذه الليلة نجم أحمد الذي ولد به በዛሬው ቀን የአህመድ ኮከብ ወጥቷል ተወልዷል ነብዩ በዛሬ ቀን ብሎ አላቸው። እነዚህ ሰለፍ የተወለዱበት ቀን ነበር። እነዚህ ናቸው የሰበቱት የተረጋገጡ። طيب المكثرون في رواية الأثر أبو هريرة يليه ابن عمر وأنس والحبر كالخضري وجابر وزوجة النبي كنبي صلى الله عليه وسلم ብዙ ያስተላለፉት ሰሃቦች ከአንድ ሺህ በላይ ያስተላለፉት ሰሃቦች ምን ይባላሉ? አልሙክሲሩን ይባላል። ያበዙት ከነብዩ ሰለላሁ ብዙ ሐዲስ ያስተላለፉት ሰሃቦች። በሌላው አልሙአሊፉን ይሏቸዋል ደግሞ። ሙአሊፉን ማለት ከአንድ ሺህ በላይ ያስተላለፉት ሰሃቦች ማለት እነዚህ ሰባት ናቸው። አንደኛቸው አቡ ሁረይራ ነው። ሁለተኛው አቡ ሁረይራ ከ5000 በላይ ሐዲስ አስተላልፏል ከነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛው ኢብኑ ዑመር ነው 2600 ተብሏል። ሶስተኛው አነስ ኢብኑ ማሊክ የሊህ ኢብኑ ዑመር ወአነስ ኢብኑ ማሊክ 2000 አካባቢ ወአነስ ወለሐብሩ ሐብር ማን ነው? ኢብኑ አባስ ሐብሩ ከልኹድሪ አቡ ሰዒድ አልኹድሪ 1600 አካባቢ ወጃብሩን ከዛ በኋላ ጃብር ኢብኑ አብዱላህ 1000 ገብቷል። وزوجة النبي عائشة عند شيء منها ثلاث شيء مذكر طيب قصة إن شاء الله أنا أقول النبي بأتكالي كان النبي صلى الله عليه وسلم كان شيء بلا يستلالف وده شيء كرب على أوزان يشاكو قال أبو هريرة أسوال فويهده أمس شيء 374 حديث كان النبي صلى الله عليه وسلم السلام فان لا سلفنا هي لما حفظ لما تفسر جزء يستلالفون المكثرون في رواية الأثر قتل شون يتبسط بالله بكلام المكثرون يابزوت مال في رواية الأثر حديثا بما استلالف أبو هريرة يليه ابن عمر أبو هريرة عندنا كذاب مكتل ابن عمر يكتلان وأنس كذابها الأنس والحبر كالخضري ابن عباس لك عند أبي سعيد الخضري وأنس والحبر كالخضري وجابر وزوجة النبي جابر وزوجة النبي المكثرون في رواية الأثر أبو هريرة يليه ابن عمر وأنس والحبر كالخضري وجابر وزوجة النبي ثبات سنة يا يستفزان إن شاء الله سلامتنا أبناء عباس وعمر وعمر وابن زبير هم عبادلة الغرر بلنا من لما يسمى زيارته عبادلة من بالوس عبد الله من بالوس أرادت يتاوقوس يعني صلى الله عليه وسلم يجي وطاف نبرو كذابوا هذا ብዙ ዒልም አስተላለፉ ሰዎች መርጂዕ ስለነበሩ አባድላ ተባሉ ወይላ ከሰሃቦች አብዱላህ የሚባሉት ብዙ ናቸው ከ200 በላይ ናቸው። እነዚህ ግን አብዱላህ ተብለው በኸይር በዒልም የታወቁት ናቸው። አብዱላህ ማለት ኩንያ አይደለም እንዴት ለቀብ ይባላል? ኩንያ ለቀብ ነው። ባረከላሁ ፊክ ኩንያ ለቀብ ነው። በዚህ በቋንቋ ደረጃ ኩንያ ሲባል ለቀብ ሁለተኛ ስም ማለት ነው። ቅጽል ስም ያ ኩንያን ይገባል። በሌላው ለቀቡን አላ ሱረቱል ኩንያ ይባላል። ችግር የለውም። ያ አንተ ነህው ላይ ያስከው እዛ ቦታ ላይ ነህው ትምህርት ነው። ነህው እስጥላህ ላይ
ማሱድረ ቢአቢን ኡም ኩንያ ይባላል ከዛ ሌላ ስም ከሆነ ለቀብ ይባላል ከዛ በኋላ ስም ይባላል ያ እዛ ቦታ ላይ ነው አማ ኩንያ በአጠቃላይ ለቀብ ይባላል ጥያቄ አይነብህ طيب هذا والله اعلم سبحانك اللهم وبحمدك لا اله الا انت